ያህል ልክ ደግሞ የሚያስጨንቅሽ ነገር የለም ሄርሜላ። ይኸውልሽ ለምንድነው ማትሰሚኝ ነው? አንደኛ እዛ ጋር ይኸውልሽ ከአባቱ ጋር ነው ከቤተሰቦቹ ጋር ነው ጤናውን መመለስ የሚችልበት ሰዓት ነው። ገባሽ አይደለ? ይሄንን ነገር ቆመሽ እኛንም ማገናዘብ አለብሽ። እኛ እዚህ ጋር ስላንቺ እየተጨነቀን ጭራሽ ሌላ ዶፍ ነገር ልታመጭብን ነው እንዴ? እስቲ ሄርሚ መጀመሪያ ይኸውልሽ አንቺ መረጋጋት አለብሽ። አረ በማርያም ሄርሜላ በቃ እስቲ ተረጋጊና ቆም ብለሽ አስቢ። እዛች ጋር ያለው አባቱ ጋር ነው። ምንም ሊፈጠር እንደማይችል ታውቂያለሽ። እኛ አለን። እሺ አንቺ አትሂጂ፣ እኛ አለን። አውቃለሁ እኮ ምን እንደምታስቢ አውቃለሁ። በቃ እንደዚህ የሚያስለቅስሽ ነገር የለም። ገባሽ አይደል? እዛ ጋር ህይወቱ ልጁ ጤናውን እያገኘ ነው አይደል? 50 በ50 ሆኖ ልኮ ቢያንስ ይሄ ልጅ እኮ ቀን በቀን እኮ ይኸውልሽ ሰላሙን እያገኘ ሲሄድ ነው ጤናው። በእግዚአብሔር እሺ ተረጋጊ መጀመሪያ እሺ። ወዳችሁ እግዚአብሔርን እናንተ እንዴት ነው? እኔ አንደኛ ነገር እሱን አጥቼ መኖር አልችልም። አሁን በዚህ ከቀጠለ እኔ አብርሃም በጣም ነው የሚከፋኝ፣ በጣም ነው የሚደብረኝ። እኔ እንዴት ነው እግዚአብሔርን እስካሁን ድረስ እኛ ራሳችን እዚህ ቁጭ ማለታችን ራሱ ራስ ወዳድ ነው የሚያስብለን። እግዚአብሔርን ለአብርሃም ጎን መሆን አለብን ብዬ ነው የማስበው። እኔ ያለሱ መኖር ይከብደኛል። እግዚአብሔርን እኔ በጣም አይደለም ይኸውልሽ ለቤተሰቡ ሰጣሻቸው አይደለ? በቃ አሁን ከቤተሰቡ ጋር ነው የተሻለ ደግሞ አሁን እነ ዴቭ ላይ ባይሆን እነ ዴቭ ጋር ወይ ቡዜ ጋር ተቀምጦ ቢሆን እኔና ላትተማመኝ። ምክንያቱም ፊት ለፊቱ ላይ ነው እየመጡ እየወሰዱት የነበረው። እሺ ተረጋጊ ነኝ ሄርሚ መጀመሪያ እሺ ተረጋጊ። ይኸውልሽ መረጋጋትን መጀመሪያ እስቲ ተረጋጊና ቁጭ ብለሽ እናውራ በእናትሽ። የምትችይው ነገር ካለ ተረጋጊ መጀመሪያ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ፣ ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ ልቀቁኝ። አረ ሄርሚ እንዴ ምን ሆነሻል? እሺ የሚሆንበት ነገር የለም ሄርሜላ ትሰሚኛለሽ? እሺ መጀመሪያ ተረጋጊ። አንዴ ተረጋጊና ይሄ ሻንጣ ሲጀመር አንቺ ተረጋጊና እናውራ። ይኸውልሽ በእናታችሁ ሚኪያስ ስጠኝ፣ በእግዚአብሔር በማርያም እንድረስለት ለአብርሃም። ወይኔ ጉዴ ፈላ። እኔ ከሀገር ይዤ ከወጣሁኝ በኋላ በጣም ብዙ ነገሮችን እያስተዋልኩ ነበር። አልተረዳችሁኝም እኮ እናንተ። እኔ ከአብርሃም አስፈልገዋለሁ እየነገርንሽ ነገሮችን ታዋቂ ብሎኛል። እኔ ደግሞ ከሱ መጎን መራቅ አይደለም። እኔ ሳቅሽ እንደዚህ አይነት ልጅ እኮ አይደለሽም ሄርሜላ። ቁጭ ብለሽ በመነጋገር የሆነ መፍትሄ በማምጣት አንቺ ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። ያኔ እንኳን ሲሄድ ማለት ነው። ገባህ አይደል? አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደብረኝ። እሺ የተለየ ነገር ምንም አታደርጊለትም። ይኸውልሽ ጋሼ ጋር መሆኑ ጥሩ ነው። ከኛ ጋር ሆኖ ታውቂያለሽ አይደል? ያኔ ከኛ ጋር ሆኖ ይዘነው ስንጠፋ ምንድነው እኔና አንቺ ያወራነው ነገር አለ አይደል? ኤርሚ ቤተሰብ ቡዜ ብቻ ትወቅ ነበር አይደል ያልነው? ዴፋ ያስፈልግም ብለን ነበር አይደል? አሁን ደግሞ ቡዜ በቃሽ። ይኸውልሽ ቡዜ እኮ ተነጋግረናል ከሷ ጋር ማንም እንደማይሄድ ማንም እንትን እንደማይል ታውቃለች አይደል? ያንን ነገር አጥብቀን መንገር እንጂ አንቺ ሄደሽ እዛች ጋር ሌላ ነገር መፍጠር አያስፈልግም። እኛ ቡዜን ከቅርብ ርቀት መከታተል እንችላለን። አንቺ ሄደሽ ሌላ ይባስ ሌላ ጦስ ነው የሚመጣው፣ ሌላ ችግር ነው የሚፈጠረው። እዛች ጋር አብርሃም እንደዛ እያደረግሽ ይዘሽ የጠፋሽበት ሳያንስ አሁን ደግሞ አንቺን ብቻሽን አግኝተው ዝም ይሉሻል አይሉሽም? ያን ነገር ማሰብ መቻል አለብሽ እንዴ። እኛ እንሄዳለን፣ እኛ መሄድ እንችላለን። አንቺ ታስፈልጊኛለሽ፣ አትራቂኝ ሄርሜላ። አሁን በእንደዚህ አይነት ሁኔታ እየተመቸኝ ነው ምናምን ብሎኝ ነበረ። እኔ አሁን ከሱ ጎን መሆን አለብኝ። አዳምጡኝ በመጀመሪያ ደረጃ። እናንተን ካስቸገርኳችሁ ይቅርታ። ፍቅረኝነቱም እንደገና ደግሞ ባልነቱም ለኔ ነው አውቃለሁ። በዚህ ልክ እናንተን እያስቸገርኳችሁ እኛ ወንድማችን ነው እህታችን ነሽ። አረ ሄርሚ በዛና አይነት ልክ እንዳታስብ ያንድም ነገር እንኳን እንዲያስጨርሰኝ አሚሩ እያስጨነቅኳችሁ ከሆነ ወይም ደግሞ እንዴት ነው እኔ በጣም መጨነቄን ያህል በጣም እየታያችሁ ከሆነ እኔ አብሬው በሄድኩ ሰዓት ስላየሁት ነው። የሆነ ነገር ያሳየኝ ነገር አለ። አትራቂኝ፣ ድረሽልኝ አይነት ነገር አሳይቶኛል። እኔ ደግሞ ከሱ መራቅም አልፈልግም። ከጎኑ ሆኜ በርትቼ እያንዳንዱን ነገር ሂደቱን ከጎኑ መሆን ፈልጋለሁ። እነሱ ጋር እየተጨነቀ ስለነበረ ነው። ገባሻ? እነሱ እያስጨነቁት ስለነበረ አሁን እኮ የሚሄደው እኮ ጋሼ ጋር እኮ ነው። ሰላሙን የሚያገኝበት ቦታ ነው። በርቀትም ቢሆን እሱ ነገር ማለት በርቀት እንከታተሏለን። ይሄን እኮ እናትና አባትን ቢፈሩ ኖሮ ብዙ ነገር አለማድረግ ይችሉ ነበር። ገባህ አይደል? እኔ አሁንም እናትና አባቱ ጋር መሄዱ ቀር አላለኝም። በጣም ደስተኛ ነኝ ከምንና ከምንም ጊዜ በላይ። ግን ደግሞ ቡዜ ጋር መተው ያደረጉት ነገር በጣም በቂ ነው ብዬ አስባለሁ። ቡዜ ማለት ደግሞ የአብርሃም ታላቅ እህት ናት። ታላቅ እህትን ደግሞ የታላቅ እህትነትን ደግሞ ታላቅ እህት ማለት ደግሞ እናት ናት። ገባህ አይደለ? ታላቅ ወንድም ማለት ደግሞ አባት ነው። ስለዚህ ለቡዚና ለዴቪ ያልተመለሱ ለጋሽና ለማዘር ይመለሳሉ ብዬ አላስብም። ስለዚህ እኔ ደግሞ አብርሃምን ማጣት አልፈልግም። በእንደዚህ አይነት መንገድ እየቀጠለ እኔ መኖር አልችልም። ለምንድን ነው የማትረዱት? ስልጣን የላቸውም። እየነገርኩሽ እኮ ነው ሄርሚ።
ምንም ነገር የማድረግ አቅም የላቸውም። ችላ እያላችሁ ነው። አብርሃም ችላ እያላችሁ ነው አይደለም? ቁጭ ብለን ነው መፍትሄ። ማንም ስለ አብርሃም እየተረዳ አይደለም። እኔ ከጎኑ መሆን ፈልጋለሁ። እኔ ያለሁለት በቃ። እኛ ስለ አብርሃም እየተረዳን ባይሆን ነው እንደዛ የምንባለው የምንባጠሰው ምንም ነገር ምን ሆኖ አብርሃም የሆነበትን ችግር እንዲቀጥልበት ነው እንደኛ እየፈለገን ያለ ነው። እኔ ከሩቁ ሆኜ ሁሉን ነገር ማየት ፈልጋለሁ። እሺ አንቺ እዛች ጋር ሄደሽ ምንም ልትፈጥሪ አትችይም። እኛ ሄደን ግን ልንፈጥር እንችላለን። እኛንም መሄድ ካለብን ምን ሄዶ እንጂ አንቺ በምንም ተአምር መሄድ የለብሽም። ሄርሜላ ለምንድን ነው ግን ማትሰሚን? እስቲ አንዴ ትንሽ የሆነ ነገር እንኳን አክብረሽን አዳምጪንና ቁጭ ብለሽ እንነጋገር። እንዴ አንቺ በመነጋገር አታምኝም እንዴ? በቃ እነሱ ምንም ሊያመጡ አይችሉም። አስፈልጊዋለሽ ግን ይኸውልሽ በእንደዚህ በቶሎ የሚሆን ነገር የለም። በቃ ቁጭ ብለን እንነጋገርና መሆን ያለበት ነገር እናደርጋለን። መሄድም ካለብን አብረን ነው ተያይዘን የምንሄደው። ገባሽ አይደል? እኔ ከጎኑ መቆም አለብኝ። ተቆም ያለሽ እኛ እኮ አትቆሚም አይደለም፣ ግን ብቻሽን ሄደሽ ነገር ከጎኑ መሆን አለብኝ እንጂ ሁሉም ሰው የሆነ ነገር እናደርጋለን እያለ አብርሃም በመሀል አብርሃም እየተጎዳብኝ ነው ያለው። ገባህ አይደለ? እኔ ደግሞ ከማንምና ከምንም ጊዜ በላይ ከሱ ጎኑ መቆም ያለብኝ እኔ ነኝ። ምክንያቱም አብርሃም ፈቷል፣ ከኔ ጋር አዲስ ህይወት ጀምሯል። ከማንምና ከምንም በላይ ከቤተሰብ ቀጥሎ እኔ ነኝ ለሱ መጨነቅ ያለብኝ ብዬ አስባለሁ። ስለዚህ እድል ስጡኝ፣ ፋታ ስጡኝና ልሂድ። አብርሃምን ከጎኑ እንዳለው ልንገረው፣ አጠገቡ መሆን እፈልጋለሁኝ። እኔ ደግሞ ያለ እሱን አሁንም አጥቼ መኖር አልችልም። እሱን አጥቼ ለመኖር በጣም ብዙ ጊዜ ሞክሬያለሁ፣ ግን ደግሞ አልችልም። በእንደዚህ አይነት መንገድ ደግሞ ደህናው ሆኖ ወደ ደህንነቱ እየተመለሰ እንደሆነ እያየሁት አሁን ደግሞ ድጋሚ ተመልሶ የሆነ ነገር ቢፈጠር እኔን አያርገኝ። ቃል ልገባልሻለሁ እኔ ሄርሜላ፣ ይኸውልሽ ቃል እገባልሻለሁ አንድም ሰው ምንም ታሪክ ሊፈጥርበት እንደማይችል ታውቂያለሽ። አትሂጂ ብለን አናስቆምሽም ሄርሜላ፣ እየሰማሽ ነው? አሁን ይኸውልሽ ወዴትም አትሄጂም። መጨቃጨቅ አያስፈልገንም። ቦርሳዬን ስጡኝና ቁጭ ብለን ይኸውልሽ ሄርሜላ ማዳም ሄርሜ በዚህ ናህል ልክማ ንቀሽልኝ። እሺ የት ልትሄጂ ነው? ሻንጣዬን አቀብሉኝ። የት ልትሄጂ? እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን እንዴ? ኧረ በማርያም ተረጂን። በቃ እሺ አንዴ ተረጂን። እሺ አንዴ ተረጂንና ማድረግ ያለብን ነገር እናደርጋለን። በስልክ ተደዋውለን ያለውን ችግር እንሰማለን። እንዴ ካለ ችግር ካለ እዛ ሄደን ማድረግ ያለብን ነገር እናደርጋለን። እየዘገየን ነው ሰሚኛለሽ? ይኸውልሽ ምንም እየዘገየን አይደል። መሄድም ካለብን አብረን ነው የምንሄደው። ቁጭ ብለን እንነጋገር። ተረዳሽኝ አይደል? አብርሃም ምንድን ነው የሚያስፈልገው? ምን ማድረግ አለብን? ጤናው እንዴት ነው የሚለው አብረን እንከታተላለን። በጣም ይቻላል። ዛሬ አሁን የምትሄጂበት አይነት ሁኔታ ላይ አይደለም። አገር ይዞ ሰውጣ እንዴት እንደሚያሳዝን እንደነበር አይቼዋለሁ። ረጅም ጊዜ ከሱ ጋር ነበር እያሳለፍኩ የነበረውና የእውነት በጣም ደህና እየሆነ ነበረ። ይሄ ደህንነቱ ደግሞ እየተመለሰ ያለውን ነገር ድጋሚ እኔ ጤናውን እንዲያጣ አልፈልግም። ይሄን ነገር ደግሞ ከእናንተ በላይ ነው አይቼዋለሁ። ደህና እየሆነ መሆኑን እየተመለሰ መሆኑን ነው አይቻለሁ። ስለዚህ አሁንም ጋሽዬ ጋርና ማዘር ጋር ሆኖ ቢያንስ እኔ ከርቀት ሆኜ ከጎኑ መሆን እፈልጋለሁ። በርቀት እንዴት እንደምትከታተዩ ይኸውልሽ ሄርሜላ፣ ይኸውልሽ በርቀት እንዴት እንደምትከታተዩ ማለት ነው እኛ እንነግርሻለን። መሄድ ካለብሽም ከኛ ጋር ትሄጃለሽ። ብቻሽን ሄደሽ ምንም የምታደርጊው ነገር የለም። እኛ እኮ እየከለከልንሽ አይደለም። ስለዚህ እኛም እኮ ለአንቺም ለአብርሃምም እያሰብን እንጂ አንቺ ብትሄጂ ደግሞ የባስ አንቺም እንደ አብርሃም የሆነ ችግር ውስጥ ነው የምትገቢው። ስለዚህ ይህን ነገር ቁጭ ብለን እናወራበት። እሺ በይ ነይ፣ በቃ እሺ በይ።